ሰላም የሳዱላ ሚዲያ ወዳጆች፣ ዛሬ የበሶብላ አስደናቂ የጤና ጥቅሞችን እናቀርብላችኋለን። በሶብላ ለጣዕምና ለጥሩ መዓዛ ብቻ ነው እናንተ የምትጠቀሙት? እንግዲያውስ ይህንን ድንቅ ተክል በቤታችንና በምግባችን ውስጥ ማዘውተር ያለብን ለጣዕሙ ብቻ ሳይሆን ለጤናችን ጭምር ነውና 4 ዋና ዋና ጥቅሞችን እናቀርብላችኋለን። አንደኛው ለምግብ መፈጨት ስርዓት ወይም ዳይጀስቲቭ ሄልዝ። በሶብላ በባህላዊ ሕክምና ሆድ መነፋትን፣ ጋዝንና የሆድ ቁርጠትን ለማስታገስ ጥቅሙ ፍቱን እንደሆነ ይነገርለታል። የምግብ ፍላጎትን ከመክፈቱም በላይ በሆድ ውስጥ ያሉ አላስፈላጊ ባክቴሪያዎችንም የመከላከል አቅም እንዳለው ይነገራል። ሁለተኛው ለጭንቀትና ለመረጋጋት ወይም አንቲስትረስ ነው ይሉታል። የበሶብላ መዓዛ በውስጡ በያዘው ሊናሎል የተባለ ንጥረ ነገር ምክንያት አእምሮን የማረጋጋትና ጭንቀትን፣ ስሜትን የመቀነስ ከፍተኛ ኃይል ያለው ተክል ነው። ሶስተኛው ጸረ ባክቴሪያና ጸረ ፈንገስ ነው። በሶብላ ተፈጥሯዊ የሆኑ ዘይቶችን ወይም ኢሴንሻል ኦይልስ በውስጡ የያዘ ስለሆነ እነዚህ ለጉሮሮ ህመም፣ ለሳልና ለተለያዩ የኢንፌክሽን አይነቶች ይጠቀሙበታል። አራተኛው ለልብ ጤንነት ነው። በሶብላ በውስጡ ያሉ አንቲኦክሲዳንቶች በደም ስሮች ውስጥ የሚፈጠርን ቁስለት ወይም ኢንፍላሜሽን በመቀነስ ለልብ ጤንነት አስተዋጽኦ ያበረክታል። ውድ የሳዱላ ሚዲያ ወዳጆች፣ እንደምታውቁት ለጤናችን ተፈጥሯዊ የሆኑና በአካባቢያችን ቅርብ የሆኑ የራሳችን ምርቶች ብንጠቀም ይመከራል። ለመሆኑ እናንተ በሶብላን ለምን ትጠቀማላችሁ? ወይም እንዴት ነው አጠቃቀማችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልኝ።